What's up guys? እንዴት ናችሁ? This is Road to Funded episode 1 የመጀመሪያው ኤፒሶዳችን ነው የሚሆነው። ይሄኛው funded በጊቫዌይ ነው ያገኘሁት። ብሉቤሪ funded የክሪስማስ ጊቫዌይ በትዊተር ላይ አድርጎ ነበረ። ቮት ካደረጋችሁ ምናምን ብለው ብቻ በጊቫዌይ ያገኘሁት funded ነው እና ይሄንን ሳልፈው በዛውም Road to Funded ልስራበት ብዬ ነው። ይሄ የመጀመሪያው ኤፒሶድ ነው የሚሆነው። የሰጡኝ አካውንት 3 ስቴፕ አካውንት ነው። 3 ስቴፕ with 6% profit target እና ደግሞ max daily loss 3% overall loss ደግሞ 5%. It's very like inconvenient ያስታውቃል። ያው የጊቫዌይ አካውንት ስለሆነ ግን ለእናንተ ጆርኒውን ላሳያችሁ ብዬ ነው። ቺን funded በሲሪየስ አድርገን 3 ስቴፕ ደግሞ ተሰርቶ አይቻላል። ሲሪየስ ስቴፕ ሲሆን ትንሽ ኮምፕሊኬትድ ይሆናል። በዛ ላይ ጊቫዌይ አካውንት ነው። እሱን አስቤ ነው ቺን ሲሪየስ ልጀምር ያሰብኩት። ጆርኒው መቀላቀል ትችላላችሁ። funded ፕሮፈርሙ ይሄኛው ፈርም ከዚህ በፊት ሰምቼው አውቃለሁ፣ ግን ሬፑቴሽኑ ያው ከሞላ ጎደል አይከፋም። ኮንቪንሲንግም አይደለም፣ ቴሪብል የምትሉት አይነት ፈርምም አይደለም። ኮንሲስተንሲ ሩሎቹ ምናምን በደንብ ስፔሲፋይ አላደረጉም። የዚህኛው የጊቫዌይ አካውንቱ ትንሽ አይ ቲንክ ሩሎቹ ሳይለዩ አይቀሩም። which will make us a better traders አስበው። አሁን ሩሎች በበዙ ቁጥር ቻሌንጁን ከባድ ባደረጉት ቁጥር 3 ስቴፕ በሆነ ቁጥር ለኛ ከበድ ያለ ቻሌንጅ ነው እና ለእናንተ ጥሩ አሪፍ መማሪያ ይሆናል። ለኔም ጥሩ ቴስት ነው ብዬ ስላሰብኩ ነው ይሄንን funded አካውንት ለማለፍ እንሞክራለን። በመጪው መንዝ ማለት ነው ጃንዋሪ ነው የምንጀምረው፣ በዚህ ሳምንት ማለት ነው። በዚህ ሳምንት ሳይሆን ቀጣይ ሳምንት ፖሲብል ሴታፖች ብዬ ለዊክሊ ሪካፕ ለቅቄያለሁ እና እዛ ላይ ካገኛችሁትና ካያችሁት ፖሲብል ሴታፖች ሊኖሩ ይችላሉ እስከ ጃንዋሪ 1 ድረስ። ከዛ በኋላ እንኳን ማርኬት ወዲ ስለሆነ ትሬድ አንገባም። ለዛ እስከዛ ድረስ ድንገት ለስካልፒንግ የሚሆኑ ሴታፖች ካሉ ሊጀመር ይችላል በዚህ ሳምንት ማለት ነው። ብቻ ይሄኛው እንደ ኢንትሮዳክሽን የሆነ ቪዲዮ ነው። ፈንድዱም አይከፋም፣ ብሉቤሪ funded ይባላል። እኔም ሞክሬውም ሰምቼው አውቃለሁ፣ ግን ሞክሬውም አላውቅም እና አሪፍ ጆርኒ ይሆናል ብዬ አስባለሁ። ኤቭሪ ትሬዶች ወይ አናላይሲሶችን ቴሌግራም ላይ ለቅላችኋለሁ ማየት ከፈለጋችሁ ብዬ ነው። እና ይሄ ሲሪየስ የመጀመሪያ ኤፒሶድ ነው። እንግዲህ በቅርቡ እንጀምራለን ማለት ነው። ይሄን Road to Funded 3 step with Blueberry funded እና ጥያቄዎች ምናምን ካሏችሁ አስቀምጡልኝ ኮሜንት ላይ። አሁን ይሄ ፕሮፈርም ያው ኦፖርቹኒቲ ያገኘሁት እና እንደዚህ አይነት ኦፖርቹኒቲዎችም ሲኖሩ እለቅላችኋለሁ ቴሌግራም ላይ። funded ጊቫዌዎች ምናምን ሲኖሩ እለቅላችኋለሁ እና እዛ ላይ ተከታተሉ። Thank you.